ክርስትና እንዴት ወደ ኢትዮጵያ ገባ የሚለውን በተመለከተ አራት አይነት አስተያየቶች አሉ። የመጀመሪያው አስተያየት በጰራቅሊጦስ ዕለት ሐዋርያት በብዙ ቋንቋ ሲናገሩ በዛ ስፍራ የብዙ ሀገር ሰዎች ነበሩ አይደለ? ከነዛ መካከል ኢትዮጵያውያንም ነበሩበት የሚል ነው። ይህ ሐሳብ የቅዱስ ዮሐንስ አፈወርቅ ሆሚሊ ኦን ኤፒፋኒ ወይም በአስተርእዮ ላይ ያስተማረው ትምህርት ላይ የተናገረው ነው። ከኛ ጸሐፊያን መካከል ፕሮፌሰር ስርግው ሀብለስላሴ እና ፕሮፌሰር ኤፍሬም ይስሐቅ ጠቅሰው የጰራቅሊጦስ ዕለት ኢትዮጵያውያን ወንጌል ሰምተዋል ብለዋል። ሊሰሙ ይችላሉ፣ ግን ይህ ኦፊሻሊ ኢትዮጵያ ክርስትናን በዚህ ተቀበለች ለማለት በጣም የሳሳ ምክንያት ሊሆን ይችላል። ሁለተኛው ሐሳብ ወንጌላዊው ቅዱስ ማቴዎስ ከ12 ሐዋርያት መካከል በኢትዮጵያ አስተምሯል የሚል ነው። የዚህ ሐሳብ መነሻ ሩፊኖስ ነው። ሩፊኖስ እንግዲህ ሂስቶሪካ ኢክሊሲያስቲካ ወይም በላቲኑ የቤተክርስቲያን ታሪክ የሚለው መጽሐፉ ላይ በኢትዮጵያ ማቴዎስ ሰብኳል ብሎ ጽፏል። በእርግጥ ኢትዮጵያ የሚለው ቃል ህንድንም ለመግለጽ ጥቅም ላይ ይውል ስለነበር ምናልባት ሩፊኖስ ስለ ህንድ ሳይሆን አይቀርም ይህን የተናገረው የሚል አስተያየት ያላቸው ሰዎች አሉ። በኢትዮጵያ ውስጥ ሁለት ሐሳብ አለ ስለዚህ ጉዳይ። አንደኛው ናጼር በሚባል ቦታ በትግራይ ማለት ነው የሚገኝ ቅዱስ ማቴዎስ ያስተማረበት ታሪክ የሚተረክበት ስፍራ አለ። ሁለተኛው ግን ኦፊሻል የኢትዮጵያ ቤተክርስቲያን ማቴዎስ የኛ ሐዋርያ ነው ብላ አታምንም ወይም አልገለጸችም። ተቃውሞም አላት። ለምሳሌ ቅዱስ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ላይ የሐዋርያ እግር አልተመላለሰባትም በኢትዮጵያ ብሎ ተናግሯል። እንግዲህ ማቴዎስ በኢትዮጵያ ሐዋርያ ሆኗል ወይም ሰብኳል የሚለውን ሐሳብ ብዙ የኢትዮጵያ ቅዱሳን እና ሊቃውንት የሸሹት የሐዋርያ ደም በእኛ ዘንድ ፈሷል የሚለውን ለመቀበል ስለከበዳቸው ይመስላል። ከቅርብ ሊቃውንትም አለቃ አያሌውና መላከ ብርሃን አድማሱ ጀንበሬ በተመሳሳይ ሐሳብ የሐዋርያ ደም የሰማዕታት ቂም የለባትም ኢትዮጵያ ብለው ተናግረዋል። ስለዚህ ኦፊሻሊ የኢትዮጵያ ቤተክርስቲያን ማቴዎስ በእኔ ዘንድ አስተምሯል የሚለውን ሐሳብ አታነሳውም፣ ግን ሁለተኛ የክርስትና አገባብ ተብሎ ይጠቀሳል። ሶስተኛው የኢትዮጵያዊ ጃንደረባ ታሪክ ነው። የኢትዮጵያዊ ጃንደረባ ታሪክ ኦፊሻሊ የኢትዮጵያ ቤተክርስቲያን ወንጌል በእኔ ዘንድ የተሰበከው ክርስትና በእኔ ዘንድ የገባው በኢትዮጵያዊ ጃንደረባ በኩል ነው ብላ ታምናለች። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ሙሉ ታሪኩን ታገኙታላችሁ። በዚህ ጉዳይ የበለጠ ለማንበብ ለማወቅ የሚፈልግ ሰው ደግሞ ኢትዮጵያዊ ጃንደረባ የሚል መጽሐፍ ያዘጋጀውታል እንድታነቡ ጠቁማለሁ። ስለዚህ እዛ ውስጥ ብዙ አልገባም፣ ግን አንድ ነገር ብቻ ላንሳ። የሰውዬ ኢትዮጵያዊ ነው ወይ? ምክንያቱም ኢትዮጵያ የሚለው ስም እንደምታውቁት ብዙ አገራትን የሚያካትት ስም ነው። እንደውም የ18 እና የ17ኛው ክፍለ ዘመን ካርታዎች ካያችሁ አፍሪካ ራሱ ኢትዮጵያ ትባል ነበር። ኢንዲያን ኦሽን ኢትዮጵያን ኦሽን ተብሎ ተጽፎ ልታገኙ ትችላላችሁ። ስለዚህ ኢትዮጵያ የሚለው ስም ከግብፅ በስተደቡብ ያሉ ሀገራትን ሁሉ የሚያካትት እስከ ህንድ ውቅያኖስ የሚደርስ ስም ስለሆነ የዛሬዋን ኢትዮጵያን ነው ወይ ኢትዮጵያዊ ጃንደረባ የተባለው የሚለው ጥያቄ በጣም ብዙ አከራክሯል። ከሀገር ውስጥም ከውጭ ሀገርም ጸሐፊዎች ስለዚህ ጉዳይ ያሉት አሉ። ከሀገር ውስጥ የተወሰኑትን ማንሳት ልሞክር። ጃንደረባውን ሱዳናዊ ነው ብለው የጻፉ ወይም የመርዌ እና የኑቢያ ሰው ነው ብለው የጻፉ ሰዎች አሉ። ለምሳሌ በቅድስት ሥላሴ መንፈሳዊ ኮሌጅ መምህር የነበረው ዶክተር ራልፍ የተባለ ሰው ስለ መርዌ ነው ወይም ስለ ኑቢያ ነው የተጻፈው ብሎ ጽፏል። ኪዳነ ወልድ ክፍሌም በተመሳሳይ ለመርዌ ሐዋርያው እንደውም በጣም ትንሽ ብልጠት ባለው መንገድ ነው እሳቸው የገለጹት። ምንድን ያሉት? በጰራቅሊጦስ ዕለት ቅድም ያልኩት ቅዱስ ዮሐንስ አፈወርቅ ሰብኳል የሚለውን ሐሳብ ያነሱና እነዚህ ሰዎች ወደ ኢትዮጵያ መጥተው ለሀገራቸው ሰዎች ወንጌልን ሰብከዋል፣ ልክ ጃንደረባው ለመርዌ ሰዎች እንደሰበከው ሁሉ አድርገው አዙሮ ኪዳነ ወልድ ክፍሌ ጠቅሰውታል። እንደዚሁም የኑቢያና የመርዌን ታሪክ የጻፉ ተክለ ጻድቅ መኩሪያም በተመሳሳይ ጃንደረባው ለመርዌ ወይም ለኑቢያ ነው ያስተማረው ብለው ጠቅሰዋል። ግን ይሄ ሁሉም ሊቃውንት ሐሳብ አይደለም። ኦፊሻሊ የኢትዮጵያ ቤተክርስቲያንን አቋም ደግሞ የሚደግፈው ሐሳብ በተለይ በጣም አጠንክረው የጻፉት ፕሮፌሰር ስርግው ናቸው። በነገራችን ላይ ስለ ፕሮፌሰር ስርግው ብቻውን ብዙ ነገር የምልበት ቪዲዮ ይኖረኛል። በጣም ትልቅ ባለውለታ ናቸው ለኢትዮጵያ ቤተክርስቲያን ታሪክም በአጠቃላይ ብዙ ነገር መመራመር ለሚፈልግ ሰው ኦል ራውንድ የሆኑ በጣም አንብበው ብዙ ነገር ያበረከቱ ናቸው እና ስለ ኢትዮጵያዊ ጃንደረባ ኢትዮጵያዊነት በተመለከተ ወይም ዘ ፕሬዘንት ኢትዮጵያና ኤርትራ የሚባሉትን አገራት የሚወክል ታሪክ መሆኑን በጥሩ ሁኔታ አንስተዋል። ፕሮፌሰር ስርግው ምንድነው የሚሉት? አንደኛው መነሻው ይህ ጃንደረባ ወደ ኢየሩሳሌም ሄደው ሊሰግድ፣ ስለዚህ አይሁድን እምነት ተቀብለዋል። የአይሁድ እምነትን ተቀብላ የነበረች ሀገር ደግሞ በብሉይ ኪዳን ከአፍሪካ ሀገራት እንግዲህ ግብፅ ውስጥ የተወሰኑ የአይሁድ ማህበረሰብ አሉ፣ ግን ግብፅ ኢትዮጵያን ተብላ አታውቅም።
ስለዚህ ሱዳን እና ኢትዮጵያ ላይ ይረፍ ከተባለ መርዌ ላይ ኑቢያ ላይ ከተባለ ብሉይ ኪዳንን ተቀብለው ያውቃሉ ወይ? ኢየሩሳሌም ሄዶ እስከ መስገድ የሚያደርስ ዲቮትድ የሆነ ጁዊሽ ካልቸር ሊኖራቸው አይችልም በዛ ዘመን። ስለዚህ ወደ አክሱማይት ነው የሚመጣው፣ ወደ ኢትዮጵያ ነው የሚመጣው፣ ወደ አቢሲኒያ ነው የሚመጣው ይሄ ሰውዬ። ምክንያቱም ኢየሩሳሌም ሄዶ መስገድ አይችልም ነበር። የኑቢያን ታሪክ ደግሞ ክርስትና ታሪክ ስታጠኑ በኑቢያ ክርስቲያኒቲ ላይ የጻፈ ሰው አለ። ከ543 ነው የሚጀምረው፣ ከ6ኛው ክፍለ ዘመን ነው የሚጀምረው። ስለዚህ ይህ ሰው ሊሰግድ ወደ ኢየሩሳሌም መሄዱ የተገረዘ ሰው መሆኑን ያሳያል። የአይሁድን ስርዓት የሚፈጽም ሰው መሆኑን ያሳያል። እና ይሄ ኢትዮጵያዊን ጃንደረባ ኢትዮጵያዊ ነው ለማለት ድፍረት ይሰጠናል። ለማንኛውም ጃንደረባው ከተጠመቀ በኋላ ወደ ኢትዮጵያ መጥቶ ሰብኳል። ቅዱስ ኢሬኒዮስ መድፍነ ጸር በተባለው መጽሐፉ አጌንስት ሄረሲስ በሚለው መጽሐፉ ላይ ይህ ሰው ለኢትዮጵያ ሀገራት የተላከ ወይም ፍንው ሆነ ሐዋርያ ሆነ ብሎ ጽፏል። አውሳቢዮስ ዘቂሳርያም በተመሳሳይ የሐዋርያነት በኩራት ነው፣ የዓለም የክርስትና በኩር ነው፣ ከእስራኤል ውጪ ለሌላ ሀገር ለመስበክ የቻለ ሐዋርያ ነው ብሎ ተናግሯል።